ዝቋላ 100 ዓመት ውስጥ ተዘቅዝቀው ሲጸልዩ 100 ዓመት ባህር ውስጥ የኖሩበት ምክንያት ገብረ መንፈስ ቅዱስን አያውቁም ብለው አይደለም። ከገብረ መንፈስ ቅዱስ ጋር ተጣሉ ብለው አይደለም። ወገኖችህን ኃጢአት በላቸው ካንተ ጋር ይታረቁ ብለው ነው። ምንድነው ያደረጉት ታዲያ? ከዚህ በላይ መጽሐፍ ቅዱስ ምንድነው? ቅዱሳን አባቶቻችን እና አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው። እንዳለ መጽሐፍ ቅዱስን የአቡነ ገብረ መንፈስ ቅዱስን ገድል አሁን እያነበብኩ ጥቅስ በጥቅስ ባስተያየው ራሳቸው መጽሐፍ ቅዱስ ናቸው። የዋህ ናቸው። ለምሳሌ የዋሃን ብፁዓን ናቸው ይላል። የዋሃን ብፁዓን ናቸው ምድርን ይወርሳሉና አለ። እውነት አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ይራራ ሀዳጌ በቀል ነው። ሊገላቸው የነበረው ንጉሥ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው 30 ዓመት ያን ንጉሥ ማረልኝ እያሉ ነው አቡነ ገብረ መንፈስ ቅዱስ ይጸልዩ። ታዲያ የዋህ ሀዳጌ በቀል ቂም የሌለበት ነው የዋህ ማለት። የዋህ ናቸው። ምድርን ይወርሳሉ። አሁን ሊወርሷት ይገባል። በምድር ሁሉ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ተብለው ሊጠሩ ይገባል። ለምን? ብፁዕ የዋህ ገብረ መንፈስ ቅዱስ ስለሆኑ ምድርን ሊወርሱ ይገባቸዋል። ብፁዓን ንጹሐነ ልብ፣ ልባቸው ንጹሕ ነበረ። ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ይሄው ከግብፅ ወደ ኢትዮጵያ ተሰደዱ። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ብፁዓን ለይላሃው በእንተ ጽድቅ፣ ስለ ጽድቅ የሚያለቅሱ ብፁዓን ናቸው። ያለቅሱ ነበረ። አይናቸው እስኪጠፋ ድረስ ያለቅሳሉ። ብፁዓን እለ ይርህቡ በእንተ ጽድቅ፣ ስለ ጽድቅ የሚራቡ ብፁዓን ናቸው። 562 ዓመት አልበሉ። ታዲያ ይሄንን ስላደረጉ እነዚህ ቅዱሳን በገቡበት 7 ዓመት እንዲህ ይገርማል እኮ ተዘቅዝቀው የሚጸልዩ ገመዱን ሰይጣን ሲቆርጥባቸው ቅዱስ ሚካኤል መጥቶ አቅፎ ልተው ወይስ ላስቀር ሲላቸው ተው ይልከስከስ የሚሉ ለኃጢአተኛ የሚጸልዩ ድንጋይ ነክሰው የኖሩ 30 ዓመት ድንጋይ ነክሰው ምር የለሃለሁ ብቻ ሲባሉ ድንጋዩን የተፉ የገዛ ጥርሳቸው እስኪለመልም ድረስ በኋላ እግዚአብሔር በታምራት እስኪያለመልመው ድረስ። ይሄ ደግሞ ለሰዎች ተረት ቀልድ ነው የሚመስላቸው። የእግዚአብሔርና የመንፈስ ቅዱስ ነገር ለስጋዊ ሰው ሞኝነት ይመስለዋል አለ ቅዱስ ጳውሎስ። ለስጋዊ ሰው፣ ገንዘብ ላሰከረው ሰው፣ ምቾት ላሰከረው ሰው፣ የዚህ ዓለም ፍቅር ላሰከረው ሰው መንፈሳዊ ነገር ብትነግሩት እንዲህ ያሉ ተረት ነው የሚለው። እንዲሁ አይደርስም። እና አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሰው ማረልኝ ብለው 100 ዓመት አልቅሰውልናል። እንዲሁ እሳቸውን አለማሰብ እንዲሁ ይገርማል። ቸርችል የሚባል ጎዳና አለ አዲስ አበባ አለ። ለምንድን ነው ቸርችል የተባለ? የእንግሊዙ ፕሬዝዳንት መሰለኛ ጠቅላይ ሚኒስትር ዊንስተን ቸርችል ማለት ነው። ለምንድን ነው የተሰየመ? በሱ ነው በሌላ ነው? በሱ ነው። ጥሩ። ለቸርችል መንገድ እየሰጠን ለማርያም ሲሆን አንሰጥም። መንገዱ እንዴ መንገድ በእነዚህ ስም ሲሰየም አይከፋንም። አንድ ጅል ሰው በሚታሰብ አገር እንደ ጅል አይደለም ቸርችል ጅል አይደለም። በእርግጥ ለምን እንግሊዝን በጣም ታድጓታል አይደል? በጣም ከጀርመኖች ውጊያ በደንብ አድርጎ ነው የታደጋት። አስቦ ሰውየው በጣም የሚያስብ ሰው ነው። ታሪኩን ትንሽ እንደው ወጦቱን ቀምሻለሁ እና ሰውየው ብልህ ሰው ነው። ግን እንዲያው እኔ እኮ የሚገርመኝ ነው እኮ የሚገርማችሁ የአንድ ተራ ወታደር የአንድ ተራ ሰው የአንድ ተራ እንደው ሰው መታሰቢያ ሐውልት እያቆምን ከተማ እየሰየምን መንገድ እየሰየም ለነፍስ የደከሙ 100 ዓመት ለነፍስ የደከሙ የማይሆን ነገር ነው። እንዴት ነው የማይሆን ነገር? እሳቸው እኮ የሚሰሩ በእግዚአብሔር አልን እንጂ እኛ በሰው አቅም አላልንም እኮ በፋብሪካ ሰሯል አላልንም። በእግዚአብሔር ኃይል እንኳን 100 ዓመት ሺህ ዓመት ይቻላል። 100 ዓመት ለኢትዮጵያ ሰው አልቅሰዋል። እሳቸውን ከመርሳት በላይ ከሃዲነት ልብን እንዳናጥሉ ወዴት አለ። እግዚአብሔርን ከኢትዮጵያ ጋር አድርገውታል። በእውነት ንጉሱን ጣዖት አስተው አስታርቀዋል። ዛሬም ያስታርቃሉ። ገድለ ገብረ መንፈስ ቅዱስን አሉ ቅዱሳን አባቶቻችን ለመሰላችሁ ገድላቸው ምናነበው አንደኛ ወደ እግዚአብሔር የሚሄደው እንዴት ተብሎ ነው? አሁን ትህትና ይላል። ትህትና ወደ እግዚአብሔር ያስኬዳል። ትህትና ማለት ምንድን ነው? ትህትናማ እንደዚህ ነው ብለው ገድላቸው ስናነብ ያሳዩናል። ስለ ጽድቅ መራብ ምንድን ነው ያሳዩናል። የዋህነት እንዴት ተደርጎ ይቻላል? ይሄ ተግባራዊ ክርስትናን ልቅም አድርገው የሚያሳዩን የፊት ለፊት አበጋዞቻችን ናቸው። ፊት አውራሪዎቻችን ወይስ የብህወ ለእግዚአብሔር በእንቲአየ ቅዱስ ጳውሎስ ያለው ገላትያ መልእክቱ ላይ ስለኔ እግዚአብሔርን ያመሰግኑታል አለ። እንዴት? እንደዚህ ያለ የጽድቅ አበጋዝ የጽድቅ ፊት አውራሪ የሰጠን አምላክ ብለው
ስለኔ እግዚአብሔርን ያመሰግኑታል አለ። እግዚአብሔርን እንድናመሰግን ፊት ለፊት የሚታዩት ፋናዎቻችን ናቸው። ሲገቡ በረከት፣ ለምን እግዚአብሔርን ተሸክመው ነው የሚዞሩት። የሐዋርያት ሥራ ምዕራፍ 9 ላይ እግዚአብሔር ቅዱስ ጳውሎስን ስሜን ተሸክሞ በአሕዛብ ይዞር ዘንድ ምርጥ ዕቃ አድርጌ መርጬዋለሁ እንዳለ ምርጥ ዕቃዎች ናቸው የክርስቶስን ስም ተሸክመው የሚዞሩት። እነሱ በገቡበት ክርስቶስ ይገባል፣ ባደሩበት ያድራል፣ በዋሉበት በተጠሩበት ይጠራል። ለምን ዘአኮ የእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ፣ እግዚአብሔር ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም ይላል ቅዱስ ጳውሎስ ገላትያ ዕብራውያን ምዕራፍ 6 ላይ። እግዚአብሔር ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ ደግነት ይኸው መጽሐፈ ምሳሌ ላይ ጻድቅ ለእንስሳ ነፍስ እንኳን ይራራል ይላል። አንበሳና ነብር ይከተላል ሲባሉ ምን ላበላቸው ነው ያሉ። ለነዚህ ሁሉ የሚያዝኑ እንዲህ ያሉ የክርስቶስን ፍቅር አሁን እኮ ሰው ማለት ነው ስልኩ በጠራ ቁጥር መልአክ የደወለለት ሲመስል እየጸለየ ልቡ የሚሸበረው ሰው ሁሉ እኮ ነው። አቡነ ገብረ መንፈስ ቅዱስ አይናቸውን ቁራ እየበላው የክርስቶስ ፍቅር ያልጎደለባቸው ናቸው። ቁራ እየጠጣው አይናቸውን የክርስቶስ ፍቅር አልጎደለባቸውም፣ አልተነቃነቁም። በጣታቸው እንኳን ቁራውን መከልከል አልፈለጉም። እናንተ እንዴ አንድ ሚስኮል በተደረገ ቁጥር እንዴው እግዚአብሔር የደወለላችሁ እኮ የምትመስሉት መስለው። እሺ እንዳይከፋችሁ እኔ አላረግም ስልክ እንደዚህ አድርጌ አላውቅም። ስናስቀድስ እንደዚህ መከራችን አንዳንዱ ሳይሆን መረጋጋት የለውም። እንዲህ ይገማል። ይሄ ዛሬ ያለበት ነው የሚመስል የሚለው ነገር አለ። ይህ ተረጋጉ፣ እጃችሁን ሁሉ ስብስብ አድርጉ። አንድ አቡነ ዘበሰማያት እስኪጨርስ ድረስ የሚል ሰው አለ። ጦጣ ነው የሚመስል ይሄ እንደው በቆሎ የያዘ። እስኪ እንደው እርግጥ በሉ እስኪ እንደው እርግጥ ብላችሁ እስኪ አንድ አቡነ ዘበሰማያት እንደው የማህበር ጸሎት እንኳን ማንታመን እኮ ነው። እግዚኦ መሐረነ ክርስቶስ እያለ ራሱ ሲሆን በጣም ነው ማለት ነው። እንደው መቼ እንደምንረጋጋ አይደረስም። መባከን እግዚኦ መሐረነ ክርስቶስ እያልክ ትዞራለህ። ፍርድ ቤቱን እስቲ ክቡር ፍርድ ቤት ምን መሰለዎት ብትሉ ምን ያስላል? ፖሊስ 48 ሰዓት። እግዚአብሔር ዳኛ እኮ ነው፣ መቀለጅ አይደለም። ፍርድ ቤቱ ስርዓት ጠብቆ መናገር ካለ እግዚአብሔር ፊት ስርዓት ጠብቆ መናገር ስርዓት መጥቆ። አሁን በፍርድ ቤት ሰምታችኋል አይደል? ዳኛውን አቢዩዝ ማድረግ ወንጀል። ለምሳሌ አንዲት ሴት ጾታዋን ተጠቅማ የተጋነነ ሽቱ ተቀብታ ፍርድ ቤት መሰ እንትን ያስበይናል። አታውቁም? ይሄ አትከሰሱ እንጂ ወደፊት ተጠንቅቁ። ዳኛውን አቢዩዝ አድርገዋለች፣ በሽቱዋ አባብላ ውሳኔ ልታሳስተው ፈልጋለች ተብሎ በዲስፕሊን ሊፈረድባት ይችላል። ይሄ ህግ ነው። ዳኛ ጠይቁ። የህግ ባለሙያ ነው የነገረኝ እኔ ማለት ነው። እንደው ጠይቃለሁ፣ ሳገኝ እጠይቃለሁ። ዳኛም ሳገኝ የዳኝነት ብቻ ሁሉ እጠይቃለሁ። ዳኛ እጅ አላውቅም፣ ሳገኝ ነው ያልኳቸው። አሁን የምነግራችሁ ለምንድን ነው? ስርዓቱን ጠብቀን እናንተ የአባቶቻችን ፍቅር አስቡት። አባ በጸሎተ ሚካኤል ጊንጥ ቅዳሴ እየቀደሱ ጊንጥ በልታቸው ደማቸው ፈሶ ጨርሶ አላወቁትም። ኋላ ጨርሰው ግን ብዙ ደም ፈሷቸው ሲወድቁ ነው ያወቁት። እንዲህ አድርገው በክርስቶስ ቅዱስ ጎርጎርዮስ ቅዳሴ እየቀደሰ ጌታችን ኢየሱስ ክርስቶስ በሕፃን አምሳል ከመንበሩ ላይ ሆኖ ስለሚታየው አቅፎት እያለቀሰ ቅዳሴውን ተረስቶ ውሎ ማታ ይወጣል። ፊቱ በፍቅሩ እየተቃጠለ የተቀቀለ ስጋ እስከሚመስል ድረስ እና አቡነ ገብረ መንፈስ ቅዱስ ያደረጉት ይሄንን ነው። 300 ጊዜ ጉንጫቸውን በድንጋይ እየደበደቡ ሞት ከኔ ጌታ እኔ ልሙትልህ እያሉ ይሄን ያደረጉትን ክርስቶስ ሰሌዳ አድርጎ ያበራባቸዋል። አቡነ ገብረ መንፈስ ቅዱስ በገቡበት አማኑኤል ከኛ ጋር አለ። የጻድቁን ጸበል፣ የጻድቁን እምነት፣ የጻድቁን ስም በዓሉን ስታከብሩ አማኑኤል ከእናንተ ጋር ይሆናል። ስለ አቡነ ገብረ መንፈስ ቅዱስ ብሎ አማኑኤል ከኢትዮጵያ ጋር ይሁን። ወስብሐት ለእግዚአብሔር። ይቆያል።